ፊልሙ የሚጀምረው ጆሴ ዳንኤል የተባለው ወጣት ሎተሪ ደርሶት ሎተሪው ይጠፋበታል። ሎተሪውን ግን አንድ ቆሻሻ ጣይ ከቆሻሻ ጋር አብሮ ጥሮት ነበር። ነገር ግን አሊያንድራ የተባለች ጎዳና ተዳዳሪ ሴት ከቆሻሻ ውስጥ ምግብ ስትፈልግ ሎተሪውን አግኝታው ነበር። ጆሴም ቆሻሻ ጣዩን ቆሻሻውን የት እንደጣለ ጠይቆት ሮጦ ሄዶ ቆሻሻው ውስጥ ሲፈልግ ስላጣው ጎዳና ተዳዳሪዋን አሊያንድራን አንቺ ጋር ነው ብሎ ይጠይቃታል። አሊያንድራም እሷ ጋር መሆኑንና አሁን ግን ሎተሪው የሷ እንደሆነ ትነግረዋለች። ብዙ ከወሩም በኋላ ጆሴም $100 እንደሚገዛት ተስማምተው አሁን በቂ ገንዘብ በኪሱ ስላልያዘ ገንዘቡን ከቤት ሊሰጣት ወደ እርሱ ቤት ያመራሉ። እዚህ ጋር ነው እንግዲህ የጆሴን ሕይወት እስከ ወዲያኛው የለወጠውን ነገር የተመለከተው። ሚስቱ ደማሪስ ከሌላ ወንድ ጋር እየማገጠች ያገኛታል። ጆሴ በጣም ይበሳጫል። እናም ትቷቸው ይወጣል። አሊያንድራም መበሳጨቱን ስላየች ደህንነቱን ጠይቀው ሎተሪ ትኬቱንም ትመልስለታለች። ጆሴም ምን እንደተፈጠረ ይነግራታል። አሊያንድራም ሁሉም ነገር ይቀየራል ብላ ታረጋጋዋለች። ጆሴም እርሷ ስትሄድ ከኋላው ቆሞ በቅንነቷ ይገረማል። ትዕይንቱ ሲቀየር ጆሴ ዳንኤል ስራ ቦታ ባለበት ወቅት ሚስቱ ደማሪስ መጣ ፍቺ እንደምትፈልግ ትነግረዋለች። እንዲፈርምም ወረቀቱን ትሰጠዋለች። ነገር ግን ደማሪስ እግሯ ወጣ እንዳለ የጆሴ የሥራ ባልደረባ እንኳን ደስ አለሽ ባለቤትሽ ጆሴ ሚሊዮነር የሚያደርገውን ሎተሪ ስለደረሰው እናም የሰፈሩ ሚሊዮነር ስለሆናችሁ ትላታለች። ደማሪስም ነገሩን ስላልሰማች የምትናገሪው ነገር አልገባኝም ትላታለች። የጆሴም የሥራ ባልደረባም ነገሩን ታስረዳታለች። ደማሪስም በፍጥነት ተመልሳ ለጆሴ የሰጠችውን የፍቺ ወረቀት ተቀብላ አዳ ተጥለውና የሎተሪውን ብር ግማሹን ሊሰጣት እንደሚገባ ተጠይቀዋለች። ጆሴም ሳንቲም እንኳን እንደማያሳያት ይነግራታል። ደማሪስም ማንኛውም በጋብቻ ላይ እያለን የገዛው ነገር ግማሹ የኔ እንደሆነ ማወቅ አለብህ ትለዋለች። ጆሴም ሎተሪው እንደወጣለት ሳያውቅ በፊት ለጎዳና ተዳዳሪዋ አሊያንድራ ትኬቱን በስጦታ መልክ እንደሰጣት ይነግራታል። እናም ገንዘቡን መቀበል የምትችለውም እሷ ነች ይላታል። ደማሪስም እየዋሸህ ነው፣ እናም ገንዘቡን የምትቀበል ቀን አብሬህ እንደምሆንና ሕጉ እንደሚፈቅደውም የገንዘቡን ግማሹን እንደሚሰጣት ትነግረዋለች። ጆሴም ለፍቺ ጥያቄ እያቀረብሽ እኮ ነው ይላታል። ደማሪስም በሰዓቱ ስለ ሎተሪው አላወቅኩም ነበር ትለዋለች። ጆሴም ምንም እንደማታገኝና ምክንያቱ ደግሞ ስለማገጠችበት እንደሆነ ይመልስላታል። ደማሪስም ያ ያንተ ሐሳብ ነው፣ ሕጉ ግን ሌላ ነው የሚለው እናም ገንዘቡን ስትቀበል በድጋሚ እንተያያለን ብላ ትታው ትሄዳለች። ትዕይንቱ ሲቀየር ጆሴ በድጋሚ አሊያንድራን ያገኛታል። እናም ጥቂት ከወሩ በኋላ ትንሽ ፌቨር እንድታደርግልኝ ይፈልጋለሁ። ይህንን ሎተሪ ገንዘቡን እኔ ራሴ ከተቀበልኩኝ ግማሹን ሚስቴ ትካፈለኛለች። እናም ገንዘቡን እሷ እንዳትወስድ ላንቺ ሎተሪውን አሸናፊ ከመሆኔ በፊት በስጦታ እንደሰጠውሽ ነግሬያታለሁ። ገንዘቡን አንቺ ተቀበይ ይላታል። 20%ንም እንደሚሰጣት ቃል ይገባላታል። አሊያንድራም ገንዘቡን ወደ አንተ አካውንት ሳስገባ ሚስትህ እውነቱን ከደረሰችበት ሁሉንም ነገር ታጣለህ፣ እናም ሪስክ ነው ትለዋለች። ጆሴም ሚስቴ ደማሪስ የፍቺ ጥያቄዋን እንደገና እስክታቀርብልኝ ድረስ ብሩን ወደኔ አካውንት አንቺ አታስገቢውም ይላታል። እናም በዚሁ ተስማምተው ሎተሪውን ይሰጣታል። ትዕይንቱ ሲቀየር ደማሪስና አዲሱ ፍቅረኛዋ ፖል ወደ ቤት እየገቡ ጆሴ ሎተሪ እንደደረሰው ትነግረዋለች። ፖልም እየዋሸሽ ቢሆንስ ይላታል። ደማሪስም የሥራ ባልደረባው እንደነገረቻትና ራሱ ጆሴም እንዳረጋገጠላት ትነግረዋለች። ፖልም ምናልባትም አንቺን በማገጥ ክስ ከሶ ቤቱን ለመውሰድ አስቦ ቢሆንስ ይላታል። ደማሪስም የዚህን ያክል ስማርት እንዳልሆነ ትመልስለታለች። ትዕይንቱ ሲቀየር አሊያንድራ ዘንጣ $500,000 ስትቀበል ደማሪስና አዲሱ ፍቅረኛዋ ፖል መጥተው ጆሴት እንዳለ ይጠይቋታል። ፖልም አሊያንድራን በማጭበርበር ክስ እስር ቤት ልትገባ እንደምትችልም ይነግራታል። አሊያንድራም ግማሽ ሚሊዮን ብር እንዳላትና ከማንኛውም ስም ማጥፋት ራሷን መከላከል እንደምትችል ትነግረዋለች። ደማሪስም በመካከላቸው ገብታ በማንኛውም ሁኔታ ጆሴ ይህንን ገንዘብ ሲጠቀም ባይ ግን ላንቺ ምህረት የለኝም፣ እናም አትርሺ፣ ጆሴ አሁንም ሕጋዊ ባሌ ነው ብላ ዝታባት ትሄዳለች። አሁንም ትዕይንቱ ሲቀየር
ጆሴ ጎዳና ተዳዳሪ መስሎ አሌሃንድራ ተሽቀርቅራ ወክ እያደረጉ ይህ ነገር መቼ እንደሚያበቃ አሌሃንድራ ተጠይቀዋለች። ጆሴም ደማሪስ የጋብቻ ጥያቄውን እስክታቀርብለት እንደሆነ ይመልስላታል። አሌሃንድራም በዚህ ሁኔታ እሱን ማየቷ እንዳሳዘናት ተነግረዋለች። ጆሴም ስለ ግል ሕይወቷ ይጠይቃታል። አሌሃንድራም የበፊት ባሏ ሁሉንም ነገር ከሷ ላይ ወስዶ ከሌላ ፍቅረኛዋ ጋር ጥሏት እንደሄደ ተነግረዋለች። ጆሴም ውሸትሽን ነው ይላታል። ላንተ ለምን ዋሽሃለሁ ብላ ትመልስለታለች። ጆሴም ሞኝና የማይረባ ሰው ብቻ ነው አንቺን ጥሎ የሚሄደው ይላታል። በዚህ ጊዜ ደማሪስና አዲሱ ፍቅረኛዋ ፖል መጥተው ፖልና ጆሴ ዳንኤል ሲያወሩ ደማሪስ ግማሽ ገንዘቡን እንድትሰጠኝ እፈልጋለሁ ትለዋለች። እሱም ማሸነፉን ከማወቁ በፊት በስጦታ መልክ ለአሌሃንድራ እንደሰጣት ይነግራታል። ደማሪስም አላምንህም፣ የሚገባኝን በፈቃደኝነት ካልሰጠኝ መቼም ፍቺ አናደርግም ትለዋለች። ጌሙንም ቀጥልበት ብለው ጥለውት ይሄዳሉ። ጆሴ አሌሃንድራን በጣም ጥሩና ጣፋጭ ሴት እንደሆነችም ይነግራታል። አሌሃንድራም በፍቅር ተመልክታው አቅፋ ትስመዋለች። ጆሴም ደስ ብሎት አሌሃንድራ የሳመችውን ጉንጩን በእጁ ይነካካል። ትዕይንቱ ሲቀየር አንድ የካምፓኒ ሰራተኛ መጣ ጆሴ ቤቱን ብር አስይዞ እንደተበደረና ስላልከፈለ ቤቱን ሊወስዱት እንደሆነ ልታሳውቀው እንደመጣች ለደማሪስ ትነግራታለች። ደማሪስም ስለዚህ ምንም እንዳልነገራት ትመልስላታለች። ሰራተኛዋም ከዚህ በፊት ሁለቱም አብረው እንደተበደሩ እናም አሁንም ህጋዊ ባለትዳር እንደሆኑ ሲስተሙ እንደሚያሳይ ትነግራታለች። ብሩንም ካልከፈለ ቤቱ ለጫረታ እንደሚቀርብም ታስረዳታለች። ደማሪስም ተበሳጭታ ለፖል ትነግረዋለች። ፖልም ነግሬሻለሁ ፍቺው ብዬ አሁን ሁሉንም እያጣን ነው ይላታል። እናም ፕሊስ ፍቺው ወይስ ለሱ አሁንስ ስሜት አለሽ ይላታል። ደማሪስም የማይሆን ነገር አታውራ ብላ ትታው ወደ ቤት ትገባለች። በሌላ ቀንን